ሰው ዛሬ ፀጉሬን አብሬን ዳሜጅ እናደርገው ነው የሚባለው። ቤት ስለሆንኩኝ ከቤት ወጥቼ ፀጉሬ መሰራት አልችልም። ጨቅላ ህፃን ይዤ እና እንዴት ነው የምታደርጉት ግን እናንተ? ማይ ጋድ መውጣት አልችልም። ፀጉር ቤት ሽታ ምናምን ረብሸዋል ብዬ ከቤት ሆኜ የራሴን ፀጉር ልሰራው ነው። የስ ገረዱ ማይ ኦን ሄር በዚህኛው። ይህኛው በጣም ሲምፕል ነው ለማድረግ ስላይክ ማበጠሪያ ነው፣ ግን ያው ፀጉራችሁ ይሰራል። በጣም ደስ የሚለው ሲምፕል ነው። ኤኒዌይዝ እናቶች ግን እንዴት ነው የምታደርጉት? ማለት how do you manage አለባበሳችሁ? አሁን የለበስኩት ቲሸርት ለብሬስት ፊዲንግ የሚሆን ነው። how do you manage አለባበሳችሁ ስትወጡ? how do you manage ፀጉር ቤት ለመሰራት? how do you manage ጥፍራችሁ ለመሰራት? to keep life ምናምን ልጅ ይዛችሁ ጨቅላያ ህፃን ማለት ብሬስት ፊዲንግ moms ዳይሬክትሊ ብሬስት ፊድ የምታደርጉት ሰዎች ማለት ነው። because on my first child ፓምፕ እያደረኩ ነበር የምሰጠው፣ አልያዘም ላች አላረገም እና it was very easy for me። ጦጦ ትቼላቸው ሄዳለሁ፣ ፀጉር ቤት ሄዳለሁ። you know I get to have coffee and stuff. how do you guys do it? please tell me tips and tricks ንገሩኝ። anyway ፀጉሬን ሰራሁት፣ ይሄን ይመስላል። ምንድነው የምትጠቀሚው ለምትሉኝ ሰዎች of course እጠይቃላችሁ። ለፀጉሬ ብዙ ጊዜ ፀጉር ቤት አልሰራም፣ አንደኛ። ሁለተኛ ደግሞ ኮኮናት ቨርጂን ኮኮናት ኦይል ኮልድ ፕሬስድ ነው ለፀጉሬ የምጠቀመው። anyways ይሄን ይመስላል። ባይ